ቃል እያካፈልኩኝ በዛው አዋጅ እያደረግን ውስጣችን እንዳደረገን ነው የምናደርገው። ዛሬ መዝሙረ ዳዊት ምዕራፍ 103ን ከቁጥር 1 እስከ 13 ያለውን አንብቤ በዛው የእግዚአብሔርን ቃል እየተካፈልን በዛው እናውጃለን። ውስጣችሁ በጣም ተለቀቀ ይሁን፣ ነፃ ሆኑ። እግዚአብሔርን ፊት ለፊት እንዳገኘው ሰው ይሄን ኦፖርቹኒቲ ሚስ እንደማያደርግ ሰው ከራሱ ከእግዚአብሔር ጋር በሚነገረውም ቃል በሚጸልየውም ጸሎት ለመነካካት ውስጣችሁ እንዲዘረጋ አደራላለሁ። መዝሙረ ዳዊት 103 ከቁጥር 1 ጀምሮ ያለውን ቃል አነባለሁ። እንዲህ ይላል እግዚአብሔር ቃል። ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰ ስሙን። ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውን ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚል ደዌሽንም ሁሉ የሚፈውስ ሕይወትሽን ከጥፋት የሚያድናት በምህረቱና በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግባት ጎልማፋነትሽን እንደ ንስር ያድሳል። እግዚአብሔር ይቅርታ አድራጊ ነው፣ ለተበደሉ ሁሉ ይፈርዳል። ለሙሴ መንገዱን አሳወቀ፣ ለእስራኤል ልጆችም አደራረጉን። እግዚአብሔር መሐሪና ይቅር ባይ ነው፣ ከቁጣ የራቀ ምህረቱ የበዛ ሁል ጊዜ
ስትባረክ የምታደርገው ነገር ልንገምት እንችላለን። እኔ አጥንት እግዚአብሔርን ሲባረክ የተቀደሰውን ሲባረክ ምን ሊያደርግ እንደሚችል አይገባኝም። ዳዊትም በዛ ልክ አጥንቶች እግዚአብሔርን ሲባርኩ ምን እንደሚያደርጉ ባይገባው እንኳን አንድ ነገር ግን ያውቃል። ይሄ ጌታ በሁለንተናችን ሊባረክ ይገባል። ነፍሳችን እሱን ሊባርክ፣ አጥንታችን እሱን ሊባርክ፣ ስጋችን እሱን ሊባርክ፣ አንደበታችን እሱን ሊባርክ፣ ህይወታችን እሱን ሊባርክ፣ መንፈሳችን እሱን ሊባርክ። ኧረ ኢየሱስ ጌታ ነው። አጥንት እንኳን ከቻለ ይባርክ። በቃ አጥንት ከቻለ፣ ነፍስ ከቻለ፣ ኧረ ኢየሱስ ያድናል። ምስጋናውን አትርሻለና ለምን የሚል ጥያቄ ሰዎች ቢያነሱ ለነሱ ምላሽ ወደ መስጠት፣ ለነፍሱም ደግሞ ለምን የሚል ጥያቄ ምላሽ ወደ መስጠት ሲገባ አንደኛ ላይ ያነሳው ኃጢአትሽን ሁሉ ይቅር የሚል። አንዳንድ ሰዎች እኮ ከእግዚአብሔር እጅ ያስቀምጠላቸውን በረከት የማይቀበሉት መቀበል እንዳይችሉ የሚያደርግ ኃጢአት በህይወታቸው ላይ እንዳለ ስለሚያስቡ ሲቀርቡ እንኳን የሚቀርቡት በጊልት ኮንሽስነስ፣ ይህ በኩነኔ መንፈስ ይቀርባል። ዘማሪው አሜዝ ሆኗል። ስለ እግዚአብሔር ባህሪ ተገርሞ አጥንቱ እግዚአብሔርን እንዲባርክ ሲናገር ኃጢአትን ይቅር የሚል ብቻ አይልም፣ ኃጢአትሽን ሁሉ በሚለው ሁሉ በሚለው ቃል ውስጥ የማይካተት የለም። በአዲስ ኪዳን ይሄንን ሐሳብ የልጁ የክርስቶስ ደም ከኃጢአት ሁሉ ያነጻል። በክርስቶስ ደም ነጽቶ ቆሻሻነት የሚሰማው ሰው ካለ ወዳጆቼ የሰይጣን ውሸት ነው እንጂ ያ ሰው በክርስቶስ ደም ከነጻ በኋላ ቆሻሻ መሆን አይችልም። ክርስቶስ ጋር ከመጣች በኋላ ያቺ ሴት በመንዘር እጅ ከፍኝ ያለች ሴት፣ ያዩዋት ሴት፣ ምስክሮች የነበሩ ሰዎች ያመጧት ሴት ጌታ ጋር ከመጣች በኋላ ምስክሮቿ ምስክር አሉ። ጌታ ምስክሮችሽ ወዴት አሉ ሳይሆን ያለው ከሳሾችሽ ወዴት አሉ ያለው። ጌታ ጋር ስትመጡ ከሳሽ ራሱ ምስክር ራሱ ከሳሽ ነው የሚሆነው። የልጁ የክርስቶስ ደም ጉልበታም ነው። በደል ቢኖር ብንታጠብበት፣ ንስሐ ብንገባ፣ ሕይወታችንን በደሙ ብንታጠብ፣ በሱ ፊት ከደሙ የተነሳ ያገኘነው መንጻት ከእግዚአብሔር ዘንድ በድሎ እንደነጻ ሰው ሳይሆን በድሎ እንደማያውቅ ሰው በነጻነት የሚያመላልስ ነው። ምክንያቱም ዘማሪው እንዲህ አለ፣ ነፍሴ እግዚአብሔርን ባርኪ። ለምን? ኃጢአትሽን ሁሉ ይቅር የሚል እሱ ነው። ብዙ ሰዎች የሚቸገሩት እግዚአብሔር ይቅር ካላቸው በኋላ ለራሳቸው ይቅርታ ማድረጋቸው። እግዚአብሔር ኃጢአታችሁን ደግሜ አላስብም ብሎ በቃሉ ላይ ተናግሮ ደግሞ ኃጢአቱን እያሰበ እግዚአብሔር በማረው ልክ ራሱን መማር አቅቶት ቀጣይ ያለውን እግዚአብሔር በረከት ለመቀበል ሲነሳ የሚፈተነው ለራሱ ይቅር ባላለው ኃጢአት ነው እንጂ እግዚአብሔር ፊት ሰዎች ኃጢአታቸውን በእግዚአብሔር ፊት ተናዘው በደሙ ታጥበው ሕይወታቸው ከኃጢአታቸው ጋር ሲለያይ እግዚአብሔር ከዛ በኋላ ይሄኛውን ትቼ ይሄን ይቅር አልልም አይልም። ምክንያቱም ሲናገር ዘማሪው እንዲህ አለ፣ ኃጢአትሽን ሁሉ ይቅር የሚል አለ። ይህን ቃል ጠጋ ብሎታች ላይ በተለይ ቁጥር 12 ላይ ምስራቅ ከምዕራብ እንደሚርቅ እንዲሁ ኃጢአታችንን ከኛ አራቀ ይላል። ታውቃላችሁ ምን ማለት እንደሆነ? ባላችሁበት ብትቆሙ ግራችሁ ምስራቅ ቀኛችሁ ምዕራብ ቢሆን ትንሽ ጠጋ ብትሉ አሁንም ግራችሁ ምስራቅ ቀኛችሁ ምዕራብ ነው። ወዴትም ብትንቀሳቀሱ ምዕራብና ምስራቅ ሊገናኝ አይችልም። በቃ እናንተና ኃጢአት እስከማትገናኙ ድረስ ማድረግ ይችላል። አረ ኢየሱስ ጌታ ነው። የሰይጣንን ክስ አንሰማም፣ የክፉን ክስ አንሰማም፣ የስጋን ድካም አንሰማም፣ ሁኔታችንን አንሰማም። ከሰማን እግዚአብሔርን እንሰማለን። እግዚአብሔር ደግሞ ኃጢአትን ሁሉ ይቅር ይላል። አንዳንድ ሰዎች በጌታ ፊት ነው የምነግራቸው ከእግዚአብሔር ከተቀመጠለት ብለሲንግ ጋር የማይገናኝበት ምክንያት በእሱና በእግዚአብሔር መካከል ከእግዚአብሔር ዘንድ ምሕረት ከጠየቀ በደሙ ከታጠበ በኋላ ጭምር ኃጢአቱ እንዳለ ያስባል። እንደዛ በማሰቡም ደግሞ መንፈሳዊ እንደሆነ ያስባል። ወዳጆቼ ስትጸልዩ ጸሎታችሁን ለውጥ ማምጣት ካለበት መጽሐፍ ሲናገር የጻድቅ ሰው ጸሎት በስራዋ ኃይል ታደርጋለች እንጂ የሚለው የሰው ጸሎት አይልም። ያ ጸሎት የጻድቅ ሰው መሆን አለበት። የጻድቅ ሰው ጸሎት ደግሞ ጽድቃችን ክርስቶስ ነው። በደሙ ከታጠብን በኋላ በጽድቅ ሜንታሊቲ በሱ ፊት የምንቀርብ ከሆነ ይሄ ጌታ ኃይል የሚያደርግ
ከአንደበታችን የጸሎትን ድምፅ እንዲወጣ ያደርጋል። ያ ድምፅ ደግሞ በከንቱ አይቀርም። ዘማሪው እግዚአብሔርን ባርኪ ነፍሴ ያለ ምክንያቱም አሁን ቀጣ ያለውን ብለሲንግ ልቀበል፣ በህይወቴ ሊሰራ የፈለገውን ነገር ሊሰራ ሁል ጊዜ እግዚአብሔር አምላክ ከኔ ጋር እንዳለ የሚታወቅበት እጁ ሊዘረጋ መሰረት የሚሆነኝ ከሱ ጋር ለመኖር እሱም ከኔ ጋር ለመኖር በሚሄድበት መንገድ ሁሉ የእሱ አብሮነት በህይወት ልመለከት ፋውንዴሽኑ ነው። ኃጢአቴን ሁሉ ይቅር ይላል። ሰው በኃጢአት ክስ ተይዞ ፈውስ ለመቀበል ይቸገራል። ለዛ ነው መጽሐፍ ሲናገር የጉብኝት ሲኖራት አላወቅሽምና ብሎ ጌታ ስለ አንዲት ከተማ ሲያለቅስ ወሯታ መጥቶ ነበር፣ ሊጎበኛት መጥቶ ነበር። የጉብኝት ወሯ እንዳልሆነ አወቀች። ሪዝን አላት ለዛ ነው። ልክ እንደዛ የፈውስ ጊዜዋ እንዳልሆነ በህይወቷ ላይ ባለ ድካም ነፍሱ የምታስር አይነት ሰው እረ ጌታ ደዌን ይፈውሳል። የኔና የናንተ አምላክ ኃጢአትን ሁሉ ይቅር ብሎ ደዌ መፈወስ ይችላል። ይህ ደዌ ስለ ነፍስ እያወራ ስለሆነ የነፍስ ደዌ ጭምር ሊሆን ይችላል። ሰው ኢሞሽናሊ ሊታመም ይችላል። ነፍስ አንዱ ኢሞሽናል ስሜቱ ሊታመም፣ ስሜቱ ሊጎዳ፣ ስሜቱ ሊሰበር ከገጠመው ነገር ተነስቶ በሆነ መንገድ መራርነት ውስጡ ሊያድር ይችላል። የነፍስን ደዌ የሚፈውስ የነገስታት ንጉስ ብቻ። ይሄ ስለገባው ነው እግዚአብሔርን ባረክ ያለ። አሁን ቃል የለም ማለት ምክንያቱም ኃጢአትሽን ይቅር የሚል ደዌሽን የሚፈውስ እሱ እግዚአብሔር ነው። ይሄን እግዚአብሔር ባረክ ያለ። እግዚአብሔር የነፍስን ህመም ይፈውሳል። እግዚአብሔር የስጋን ህመም ይፈውሳል። እግዚአብሔር ኃጢአትን ሁሉ ይቅር ይላል። እግዚአብሔር የምህረት አምላክ ነው። እረ ኢየሱስ ያድናል። አንዱ ይሄንን ነው የምላችሁ። ልንጸልይ አይደለ ዛሬ እግዚአብሔር ፊቱን ልንፈልግ አይደለ? የት ያለብን ብለን የምናስበውን ቀንበር በአምላካችን ፊት አስቀምጠን መፍትሄ ፍርድ እንድናገኝ አይደለ? ወዳጆቼ ይሄ ጌታ ኃጢአታችንን ይቅር የሚል ደዌን ደግሞ የሚፈውስ እውነተኛ ወዳጅ ነው። ቀጥሎ ሲናገር ህይወትሽን ከጥፋት የሚያድናታል። ከዲስትራክሽን ያድናል ይሄ ጌታ። ህይወትን ከጥፋት ያድናል ይሄ ጌታ። አጥፊ ስላለ ልንጠፋ ግድ አይደለም። ገዳይ ስላለ ልንሞት ግድ አይደለም። ተዋጊ ስላለ ልንወጋ ግድ አይደለም። ምክንያቱም ሲባል ሊባረክ የተገባው ነፍሳችን ከአጥንታችን ሳይቀር በፊቱ እግዚአብሔርን መባረክ የሚገባት ይሄ ጌታ ዲስትራክሽንን ማስቀረት ይችላል። መፈራረስን ማስቀረት ይችላል። መጥፋትን ሊያስቀር ይችላል። ህይወትን ከጥፋት የሚያድን እሱ የኔና የእናንተ ጌታ ነው። ደግሞ መካከላችን አለ። ክብር ለኢየሱስ ይሁን። ታውቃላችሁ እንዴት እንደሚያድን? ኃጢአትሽን ሁሉ ይቅር የሚል ብሎ ደዌሽን የሚፈውስ ብሎ ደዌን ከኃጢአት ይቅርታ ጋር ያዘው። ልክ ማርቆስ ምዕራፍ 2 ላይ እንዳለው ሰው ጣሪያ ገንጥሎ ሲያስገቡ ኃጢአትህ ተሰረየችልህ ያለው ኢሚዲየትሊ ሰዎች ግራ ሲገባቸው አልጋን ተሸክመው ይሄዳሉ። አስቀድሞ በዛ እንዲቆይ በኃጢአት የተወለድኩት የእናቴ ነው የአባቴ ነው የዘር ነው ምናምን ብሎ ተቀምጦ የነበረን ሰው ያንን ከማለት ሲገፍለት ቀጥሎ ስለ ፈውስ ሳይጸልይ አልጋን ተሸክሞ ሄድ ማለት ይችላል ጌታ። ሰይጣን በህይወታችን ላለ ጥያቄ ሁሉ ጌታ መልስ እንዳለው ያውቃል። ስለዚህ ማድረግ የሚችለው መልስ መከልከል አለው። ከመልሱ ጋር እንዳንገናኝ ነው። እንዲህ ልበላችሁ ወዳጆቼ፣ በህይወታችሁ ውስጥ ጥያቄ ካለ ያው እግዚአብሔር በሚያውቀው በእግዚአብሔር ቃል ከተመለከትን መልሱ ቀድሞ መጥቷል ማለት ነው። መልሱ ባልመጣው ጥያቄ ውስጥ ሆነን ያን ጥያቄ ስላልመለስን እግዚአብሔር አምላክ ብሌም ካደረገን እግዚአብሔር ነው ስህተት ነው። ከምትችሉት ይልቅ ተፈተኑትን የማይፈቅድ ማለት እንችለዋለን ማለት ነው። ከፈተናው ጋር መፍትሄ አዘጋጅቷል፣ መውጫ አዘጋጅቷል ካለ መውጫው አለ ማለት ነው። ስለዚህ የደዌዋ ፈውስ ከክስ ጋር ሊገናኝ የሚችል ስለሆነ ኃጢአትሽን ሁሉ ይቅር የሚል ደዌሽን የሚፈውሳል። አሁን ከድካምሽ ጋር አታገናኝ እህቴ፣ ከስንፍና ጋር አታገናኝ ወንድሜ። ሰው ተከራክሮ ይፈውሳል ጌታ ጋር እኮ። ለልጆች የመጣውን ለቡችሎች አይጣልም ሲላት ሁሉ ከልጆች የተረፈውን ቡችሎች ይለቅማሉ ብላ እንኳን ተቀብላ ታውቃለች። ዛሬ ላለመቀበላችን የምንጠቅሰው ምክንያት ዞር አድርገን ለመቀበላችን ምክንያት አለን እኛ። ምክንያቱም ሲባል ኃጢአታችንን የሚቅር የሚል ደዌያችንን የሚፈውስ ጌታ እሱ ወዳጃችን ነው። ሃሌሉያ። ልክ እንደዛው የህይወትሽን ከጥፋት የሚያድን ሲል ያገናኘው ከምሕረትና ከቸርነት ጋር ነው። ህይወትሽን ከጥፋት የሚያድን ምሕረቱንና በምሕረቱና በቸርነቱ የሚከልል ይሻላል። እረ ይሄ ጌታ ያድናል፣ ይከልላል።
ይሄ ጌታ ይታደጋል፣ ደግመን እንዳንመታ ይከልላል። ይህ ሕይወትን ከጥፋት ያድናል፣ ደግሞ ይከልላል። ሲከልል በምህረቱና በቸርነቱ። የእግዚአብሔር ቃል ላይ የምናውቃቸው አንዳንድ ሰዎች በትክክል መንፈሳዊ ነገር ገብቷቸዋል። ታውቃላችሁ ምን እንደገባቸው? ጌታ ሲያልፍ አይናቸው ብር ከሆነ አይኔን ፈውስ አይሉም። አንዳንድ ጊዜ የዳዊት ልጅ ሆይ ማረኝ ነው የሚሉት። የእግዚአብሔር ምህረት ብቻ እንዳልሆነ ያውቃሉ። የእግዚአብሔር ምህረት ሕይወትን ከጥፋት የሚታደግ፣ የእግዚአብሔር ምህረት ለጨለመ አይን ብርሃን የሚያመጣ፣ የእግዚአብሔር ምህረት ለጥያቄ መልስ የሚሆን የእግዚአብሔር እጅ የሚዘረጋበት ነው። ምህረቱና ቸርነቱ የሚከልልሽ ሕይወትሽን ከጥፋት የሚታደግ። እግዚአብሔርን ከጥፋት ለማምለጥ ስናምነው የምንደገፍበት ምህረቱና ቸርነቱ ብቻ ነው። አንዳንድ ጊዜ በጥፋት ውስጥ፣ በዲስትራክሽን ውስጥ፣ በብዙ ስቃይ ውስጥ ማለፋችንን ጀስቲፋይ እናደርጋለን። ወዳጆቼ ልናልፍበት የተገባ ነገር ይኖር ይሆናል። ግን እግዚአብሔር አምላክ እንድናልፍበት ከፈለገው በላይ ማለፍ፣ ያላስቀመጠብንን ቀንበር መሸከም፣ ፊታችን ባላስቀመጠው እንቅፋት ተመተን መውደቅ፣ ባልቆፈርልን ጉድጓድ ውስጥ መውደቅ ከእግዚአብሔር አይደለም። ስደት አለ አለ። ጌታን ሊመስሉ የሚወዱ እግዚአብሔር ሊመስሉ የሚወዱ ይፈጥራሉ። ግን የገጠመን ነገር ሁሉ እንደዛ አይነት ስደት ላይሆን ይችላል። ጥፋት ሲመጣ ግን ከጥፋትሽ የሚታደግሽ ጌታ አለ። ምክንያቱ ሲባል ምህረትና ቸርነት ነው። እረ በዚህ ምሽት በኢየሱስ ክርስቶስ ስም ስልጣን እግዚአብሔር በምህረቱና በቸርነቱ ወደ ሕይወታችሁ ይምጣ። ወዳጆቼ ይሄ ጌታ በምህረቱ ምክንያት በቸርነቱ ምክንያት ሕይወትን ከጥፋት ሊታደግ ደግሞ ሊከልል ይችላል። ሕይወትሽን ከጥፋት የሚያድን በምህረቱና በቸርነቱ የሚከልል ይሻላል። ባርኪ እግዚአብሔርን። ይሄ ጌታ አይደለም ነፍሳችን አጥንታችን እንዲባርከው ከቻለ እንዴት እንደሆነ እንኳን ባናቅ ይባርከው ብለን የምንናገርለት ጌታ ነው። ሶስተኛ ላይ የሚናገረው ምኞትሽን ከበረከቱ የሚያጠግብ ጉልምስናሽን እንደ ንስር ያድሳል። አንዳንድ ጊዜ በእግዚአብሔር ፊት መመኘት፣ መፈለግ፣ መሻት ልክ እንዳልሆነ እናስባለን። መሻት ልክ የማይሆነው የእግዚአብሔር መሻት ካልሆነ ብቻ። እኔ እግዚአብሔርን እፈልገዋለሁ። ታምሜ ከሆነ ተፈውሼ በነፃነት እንዳመልከው፣ ታስሬ ከሆነ ተፈትቼ በነፃነት እንዳመልከው፣ በባርነት ካለው ያመልከኝ ዘንድ ሕዝቤን ልቀቅ እንዳለ ተፈትቼ እንዳመልከው፣ በድካም ካለው በእግዚአብሔር ብርታት በርችቼ እንዳመልከው፣ በመገፋት ካለው በመገፋት ውስጥ ያለ ጽናት መጥቶልኝ እግዚአብሔር እንዳመልከው፣ አገለግለው ዘንድ አመልከው ዘንድ በሕይወት የእግዚአብሔር አምላክና አባት ምኞቴን ከበረከቱ ያጠግባል ብያ። ብዙ ጊዜ በዚህ አቅጣጫ እግዚአብሔር ወደ ላይፌ መጥቷል፣ ግን ምንም አልተለወጠም ብላችሁ አትደምድሙ። ልክ ያቺ ሱነም ሴት ነቢይ ኤልሳ መጥቶ ቤቷ አስገብታ መግባው አብልታው የዛሬ ዓመት በዚህን ጊዜ ልጅ ትወልጃለች ሲላት የእግዚአብሔር ሰው እንዳትዋሸኝ አለችው። ምን ማለት ነው? ከዚህ ቀደም ተብላ ነበር፣ አልሆነም፣ ላይፏ ላይ ነበር ማለት ነው። ያልሆነበት ምክንያት ልክ ስላልሆነ ላይሆን ይችላል። እሱ ሌላ ይሹ። ግን ከገጠማችሁ ጋር ተነሳችሁ እንኳን አትያዙት። በቃ እግዚአብሔር ምኞትሽን ከበረከቱ የሚያጠግብ ነው አለ። ያን ለማድረግ ሲነሳ ደግሞ ጉልምስናን እንደ ንስር በማደስ አለ፣ ሪኒው በማድረግ ያ ማለት አይረፍድበትም ማለት ነው። ያ ማለት ጌታ ሲመጣ ይሰራል ማለት ነው። ያ ማለት እጁ ሲዘረጋ ተአምር ይሆናል ማለት ነው። ያ ማለት እግዚአብሔር አምላክ በሰዎች ውስጥ ያለው ምኞት የሱ ምኞት ከሆነ ያንን ምኞት ወዳጆቼ ከራሱ በረከትን ይመጣል። ከበረከቱ ጉልምስናችሁን እንደ ንስር የሚያድስ። አንዳንድ ጊዜ እኮ ፊዚካል ብቻ አይደለም፣ ሰው በመንፈስ ሊያረጅ ይችላል። ውስጡ ሊዝል ይችላል፣ ሊታከት ይችላል፣ ውስጡ ሊወርድ ይችላል። ይሄ ጌታ ግን ጉልምስናን እንደ ንስር ማደስ ይችላል። ያዕቆብን ሕይወት እንዳደሰ ያዕቆብ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከሱ አልፋለች ስለምን ትላለህ? ለምንስ እንዲህ ትናገራለህ? አለና እግዚአብሔር እኮ አይደለም ያንተ መንገድ፣ እሱ የምድር ዳርቻ ፈጣሪ ነው። አይታክትም፣ አይደክምም ማለት ለደካማ እንደውም ብርታት ይሰጣል። ምኞትን ከበረከቱ ማጥገቡ ጉልምስናን ከማደስ ጋር የእምነት ጉልምስናን፣ የተስፋ ጉልምስናን፣ እግዚአብሔርን የመደገፍ ጉልምስናን ያኔ እግዚአብሔር ይችላል አሁን ይችላል ባልንበት ዘመን እንዳልቻለ ስለተረዳ ከዛ በኋላ እንደማይችል በመሰለን ነገር ላይ
እግዚአብሔር ጉልምስናን አድሶ ምኞትን ከበረከቱ ያጠግባል። እግዚአብሔር ጉልምስናችሁን አድሶ ምኞታችሁን ከበረከቱ ያጠግባል። በቃ እነ አልዓዛር ቤት ላይ ያደረገው ይሄ እኮ ነው። ነገሩ ይሆናል ብሎ ባሰቡት ጊዜ አልሆነም። ወንድማቸው ይፈወሳል ባሉት ጊዜ አልተፈወሰም። ከዛ ከቀበሩት በኋላ ለታመመ ፈውስንም ለሞተ ሕይወትን መስጠት የሚችል ጌታ ሲመጣ ገፉት። ይሄ የእምነት እርጅና፣ የመንፈስ እርጅና፣ የውስጥ መድከም ነው። ታሞ እያለ መጥተው ይሆን አሉት ወዳጆች። እሱ ታሞ እያለ ቢመጣ ሞቶ እያለ ቢመጣ ለሱ ነገር ቀላል ነው። መጽሐፍ እንደሚል ይህም በእግዚአብሔር ዓይን ቀላል ነው እንደሚል በእግዚአብሔር ዓይን ቀላል ነው። ምን አድርጎ ነው ከበረከቱ የሚያጠግበው ካላችሁ፣ ጉልምስናን እንደ ንስር አድሶ። ሃሌሉያ። ቀጥሎ እግዚአብሔር ይቅርታ አድራጊ ነው ይላል። ለተበደሉ ሁሉ ይፈርዳል ይላል። ለተበደሉ ሁሉ ይፈርዳል። በጣም የሚገርመው የበደሉትን ይፈርድባቸዋል የሚል ቃል እንኳን እዚህ ጋር አታገኙ። ይቅርታ አድርጎ የተጎዱትን በተመለከተ ደግሞ ይፈርድላቸዋል። ለተበደሉት ሲፈርድ የበደለው ላይ ግድ ፍርዱን ላያኖር የሚችልበት ነው አለ ማለት ነው። ጳውሎስ ሲያታድዳቸው ሊገላቸው ሲሄድ ስለነሱ መንገድ ላይ አግኝቶት ስለነሱ ሲፈርድ ጳውሎስን በተመለከተ ያደረገው ነገር ጳውሎስን መጉዳት አይደለም። ጳውሎስን ገንዘብ ማድረግ ራሱ ለሌሎች ሐዋርያት ፍርድን መስጠት ነው። እየበደሉ ላሉት ይቅርታ አድርጎ ለተበደሉት ግን ሳይፈርድላቸው የማያልፍ ጌታ አይገርም? እነሱን ሳይጎዳ እናንተን መጥቀም የሚችል ጌታ፣ እነሱን ያስለቀሷችሁን ሳያስለቅስ እንባችሁን ከዓይናችሁ አብሶ አንደበታችሁን በሳቅ የሚሞላ ጌታ፣ ሁል ጊዜ ሳታቋርጥ የምታመልኩ አምላክ አዳነው ያለው ንጉሱ ዳንኤል። ንጉሱ 1000 ዓመት ንገሳል። የማመልከው አምላክ መላእክቶቹን ልኮ አንበጣን ዘጋ። ከዚያ በኋላ ይህን ዳንኤል አምላክ እውነተኛ አምላክ ማስባለ በንጉሱ አፍ ይው እግዚአብሔር የሚጠላችሁን ሰው ገንዘባችሁ አድርጎ የእናንተንም መጎዳት ሳይክስ ሳያልፍ መባረክ ይችላል። በአመፁ ከቀጠለ እርምጃ እንደሚወስድ ይታወቃል። እግዚአብሔር እንኳን እግዚአብሔር እኛም እርምጃ እንድንወስድ ሟርተኛይቱ በሕይወት እንድትኖር አትፍቀድላት እስከ ማለት ድረስ ደርሷል። እግዚአብሔር ግን የመጀመሪያው እርምጃ ሊረገመን የመጣውን በአንደበቱ የበረከት ቃል እያኖረ በእርግማኑ እንዳንጎዳ እኛን እየባረከ የሚያስገድ ኢየሱስ ጌታ ነው። ጠላታችን ያለውን ገንዘባችን አድርጎ ያሰበብን ተቃራኒ ሕይወታችን ላይ አድርጎ እንዳሰበብን ሳይሆን እንዳሰበልን እንደሆነ አሳይቶ ዘመናችንን የሚባርክ ስሙ የተመሰገነ ይሁን። ነፍሴ ሆይ ይህንን ጌታ ባርኪኝ ያለው። ከዚያ በኋላ ሲናገር ለሙሴ መንገዱን አስታወቀ፣ ለእስራኤል ልጆች አደራረጉናል። ሁለቱ ይለያያል። መንገዱን የሚያውቅ ነገሩን ማድረግ ይችላል። አደራረጉን ያየ የግድ መንገዱን ሊያውቅ ይችላል። በየደረጃው የሚያደርግ ኢየሱስ ጌታ ነው። እስራኤልን መንገዱን ስላላወቅ አደራረጉን አታይም የማይል ሙሴን ደግሞ መንገዱን የሚያሳውቅ። አንዳንድ ጊዜ ነገሩን ማድረግ መቻላችን አንድ ነገር፣ ማድረግ ባንችል እንኳን የሚችል ሰው አጠገባችን አስቀምጦ እኛ የቻልን ያክል እንድንባረክ የሚያደርግ ንጉሥ ስሙ የተመሰገነ ይሁን። መጽሐፍ ቅዱስ ሲናገር ነብይን በነብይ ስም የሚቀበል የነብዩን ዋጋ ያገኛል አይደል? የነብይ ዋጋ ምንድነው የሚለው ለጊዜው እንተው፣ ግን የሆነ ሪዋርድ አለ ለነብይ። እግዚአብሔር አምላክ ነብይ አድርጎ ወደዚህ ምድር ካመጣው በኋላ ወደ አባቱ ሲመለስ በሰማይ ተሰልፎ ሰዎች ሽልማት ሲቀበሉ ከአንዱ ካገለገለው ነብይ አጠገብ ነብይ ያልሆነ ሰው ልታዩ ትችላላችሁ። የነብዩን አይነት ዋጋ ሊቀበል ተሰልፎ ታያላችሁ። ስዕሉን እየሳልኩ ጌታ ሆይ ምንድነው ስትሉት ነብይ ነው አይደለም። ታዲያስ ነብይን በነብይ ስም ተቀብሏል። አንዳንድ ጊዜ መንገዱን ለሚያውቅ ለሙሴ ስራውን የሚያሳይ መንገዱን ለማያውቅ ለእስራኤሎችም ስራውን የሚያሳይ እሱ እውነተኛ ወዳጅ ነው። ኢየሱስ ጌታ ነው። የግድ ካልበረት የግድ እንትን ካልሆነ በውስጥ ላይ ካልተፈጸመ ሳይል ወይ እኛኑ ደግሞ ወይ ሰዎችን ተጠቅሞ በእኛ ህይወት መልካም ነገር ማድረግ ይችላል። ይሄ ማለት ግን በእግዚአብሔር ፊት አደራረጉን ከማወቅ ወደ
መንገዱን ወደ ማወቅ ልናድግ፣ የእጁን ስራ ከማየት ያ የእጁ ስራ እንዴት እንደመጣ ወደ ማየት ማደግ አለብን። እስክናድግ ድረስ ግን አናገኝም ማለት አይደለም። ከእግዚአብሔር ዘንድ የሆነ ህይወታችን ላይ ሊገባ የሚገባ ነገር፣ መብታችን የሆነ ነገር ሳናገኝ ልቆይ እንችላለን። የሆነ ሰው ደግሞ መብታችሁ እንደሆነ አውቆ በእናንተ ላይ ሊያውጅ ይችላል። አትገድቡት፣ እግዚአብሔርን አትገድቡት፣ አትገድቡት እግዚአብሔርን። ያልገባችሁ መንፈሳዊ ምስጢር ሊኖር ይችላል። የመንፈሳዊ ምስጢር ባለቤት እግዚአብሔር ከገባችሁ ምስጢሩ እስኪገባችሁ ድረስ የማይተዋችሁ ምስጢሩ የገባውን ሰው አምጥቶ ምስጢሩን ነግሯችሁ እናንተም በገባችሁ ጊዜ ሌላ ጋር እየነገራችሁ የእግዚአብሔርን ብለሲንግ እንጆይ እያደረጋችሁ እንድትኖሩ የሚፈልግ የኔና የእናንተ አምላክ ብቻ። አንዳንድ ሰዎች በስራቸው ያሉ ሰዎች ትንሽ ከፍ ከፍ ማለት ሲጀምሩ ስጋት ውስጥ ይገባሉ። ቤተክርስቲያን አካባቢ በሉት፣ ስራ ቦታ ላይ በሉት ምናምን ሁሉም አልሆነ ሰዎች። እግዚአብሔር ግን በስሩ ሺህ ፓስተር ቢኖር ደስ ነው የሚለው ማለት ይህ በእግዚአብሔር መንግስት ላይ ስጋት የለም። ስለዚህ ያልበረታሽ ብሎ የሚተውሽ የበረታ ብሎ የሚሰጋባር ለበረታው መንገዱ ላልበረታው የእጁን አፈራረጥ አይቶ በዚያ ውስጥ መንገዱን እያደረገ ዘላለማቸውን በእግዚአብሔር ፊት ለሁሉም እንደየእምነታቸው የሚሰጥ የኔና የእናንተ ጌታ አንገድበው። ምክንያቱ ሲባል እግዚአብሔር ለሙሴ መንገዱን ለእስራኤል ልጆች የእጆቹን አደራረግ ማሳየት ይችላል። ቀጥሎ የእግዚአብሔር ሌላ ባህሪ ይነግራል። እግዚአብሔር መሐሪና ይቅር ባይ ነው። merciful and gracious። አሁን ይቅር ማለት ይችላል። አሁን ምህረቱን ማሳየት ይችላል። ደግሞም ባህሪው ከቁጣ የራቀ ምህረቱ የበዛ ነው። ብዙ ጊዜ እግዚአብሔር እንደ አባት ስናስበው የምድር አባቶቻችንን ስለምናስብ ነው። ልክ ባልሆነ መንገድ መስል የሆነ በደል ላይፋችን ላይ ካለ አኩርፎ ፊቱን የሚያዞር ይመስለናል። መጥፋታችን የማይፈልግ እስክንመለስ ድረስ ደጅ ደጁን የሚያይ አይነት አባት ነው እግዚአብሔር። ለምን ካል ዳዊት ገብቶታል። እግዚአብሔርን ባርኪ፣ ኧረ አጥንቶቼም የተቀደሰ ስሙን ባርኩ። ምክንያቱ ሲባል ይሄ ጌታ መሐሪና ይቅር ባይ ከቁጣ የራቀ ምህረቱ የበዛ ነው ይላል። ሁል ጊዜ አይቀስፍም፣ ለዘላለም ደግሞ አይቆጣም። ቢቆጣ ቁጣው ለዘላለም አይደለም፣ ቢቀስፍ ሁል ጊዜ አይቀስፍም። እግዚአብሔር አምላክ ለቤዛነት ቀን የታተማችሁበትን ቅዱሱን መንፈስ አታስኮርፉ አይደለም ያለው፣ አታሳዝኑ ያለው። አኩራፊ ሳይሆን የሚያዝን አምላክ ነው እግዚአብሔር። ሐዘኔታው አንድም የሚገባውን ስፍራ ባለማግኘቱ፣ በዋናነት ግን የሚያዝነው ለሚጠፉት ነው። ሰዎች በክርስቶስ ሳይሆኑ ወደ ሲኦል ሲሄዱ እንኳን ሄዱ የሚል አምላክ አይደለም የጌታ። በሰውኛ ባስቀምጠው እንባው እየፈሰሰ ስራት ሰርቶላቸው ባለመቀበላቸው ምክንያት እያዘነ ነው ሸኛቸው። ከቃሉ ውጪ መሆን ስለማይችል ቢያድናቸው ይመርጣል። ለዘላለም አይቆጣም። ቀጥሎ እንደውም እንደ ኃጢአታችን አላደረገብንም። ያ ማለት ሰዎች የእጄን ያገኘሁት የሚሉ ሰዎች እኮ አሉ። ህይወታቸው ላይ አንዳች ነገር ሲፈጠር የበደልኩት ነገር ነው የሚከተለኝ ብለው ቶሎ ብለው ከበደላቸው ጋር እየዘሩ እንደዚህ አይነት ሰዎች ትሁት እንደሆኑ ያስባሉ። ግን ሳያውቁ የፕራይድ ትዕቢት በላይፋቸው ላይ ሳያውቁት አግኝቷቸዋል። ታውቃላችሁ ማለት ነው። ስለበደልኩት ነው እንዲያደረገው ካሉ የሆነብኝ ካሉ ያ ባይሆንባቸው ስላልበደልኩት ነው። የገጠማቸው ክፉ ነገር ስለበደሉት እንደሆነ ብቻ ካሰቡ መልካም ነገር ሲገጥማቸው ስላልበደሉት እንደሆነ ያስባሉ። የሰራዊት ጌታ ቅዱስ እግዚአብሔር ግን ዳዊት ሲረዳው እንደ ኃጢአታችን አላደረገብንም ነው፣ እንደ በደላችንም አልከፈተንም። ስላልጸለይኩ ነው ይሄ ክፉ መጣብን ብላችሁ ምዕራፍ አትዝጉ እያላችሁ ያላችሁት እንደዛ ከሆነ የምትሉት ነገሩ እንደዛ ባይሆን መልካም ቢሆን ስለጸለይኩ ነው ልትሉ ነው። የኔና የእናንተ ትምክህት ጸሎታችን ሳይሆን ጸሎታችንን ሰምቶ የሚመልስ የነገስታት ንጉሥ እግዚአብሔር ነው። እንደውም እኮ ኢሳይያስ ላይ ሳትጠሩኝ እመልሳለሁ የሚል ቃል አለ። ሳንጠራው ከመለሰ የሚመልሰው ለጥሪያችን ሳይሆን ከጥሪ በፊት ያለ የልብ ስታንድ የልብ ቦታ አለ ማለት ነው። ስለዚህ
በዚህ ምሽት የገጠማችሁ ምን መቆቅልሽ ቢኖር ጀነራል እንኳን ምንጸልይ እንደ ኃጢአቴ ነው ያደረገብኝ አትበሉ፣ እንደ በደል ይከፈለኝ አትበሉ። ዳዊት አንድ ነገር ገባው፣ ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ቅዱስን ባርኩ። ለምን? እንደ ኃጢአታችን አላደረገብንም፣ እንደ በደላችን አልከፈለንም። ጠላት ቤታችን ላይ ያመጣውን የትኛውንም ነገር እግዚአብሔር ከበደላችን የተነሳ እንደከፈለ አድርጎ ማሰብ አይሆን። ብዙ ጊዜ ሰባኪዎች በእንደዚህ አይነት መንገድ እንሰብከዋለን። የመጣብን ነገር እግዚአብሔርን ስለበደልን እንደሆነ። በደል ክፉ ነገር አያመጣም እያልኩ አይደለም፣ ግን እግዚአብሔር አምላክ ፊት ስለበደልኩ ነው ይሄ ክፉ ነገር የመጣብኝ ብለን የደመደምን ቀን ያ ክፉ ነገር ባልመጣ ጊዜ ሁሉ እንዳልበደል ነው እናስባለን። እኔና እናንተ ግን እግዚአብሔርን ስንባርክ እንዴት እንላለን? እንደ ኃጢአታችን አላደረገብንም፣ እንደ በደላችን አልከፈለንም። ስለዚህ ዛሬ እግዚአብሔር ፊት ስንጸልይ የምንጠብቀው እንደ ኃጢአታችን እንዲያደርግብን፣ እንደ በደላችን እንዲከፍለን አይደለም። በኃጢአት ብንኖር ታጥበን እንዳልበደለ ሰው ከእግዚአብሔር ዘንድ በጎ ልንቀበል የምንችል እግዚአብሔር ከልክ በላይ በምሕረቱ ያሰበን የክርስቶስ የደሙ ፍሬዎች ነን። እኛ እንደ ኃጢአት አለማድረጉ እንደ በደል አለመክፈሉ ብቻ ሳይሆን ቅድም እንዳልኩት ሰማይ ከምድር ከፍ እንደሚል እንዲሁ እግዚአብሔር ምሕረቱን በሚፈሩት ላይ አጠነከረ ይላል። ሃሌሉያ! የሚፈሩት ላይ ምሕረቱ ምድር ከሰማይ ከፍ እንደሚል ከሚያስቡት በላይ ሊቆጠር የማይችል ዲስታንስ ነው ውስጥ ያለው። ቀጥልና እንደዚህ አለ፣ ምስራቅ ከምዕራብ ብንርቅ እንዲሁ ኃጢአታችንን ከኛ ራቀ ይላል። ሲከፍለን እንደ ኃጢአታችን አላደረገብንም፣ እንደ በደላችን አልከፈለንም። ስለዚህ ጌታን እንባርካለን ብሎ ያ ማለት ግን ከኃጢአት ጋር ይስማማል ማለት አይደለም። አልቲሜት ግቡ ሊከፍልሽ ሲል ኃጢአትሽን እንደ ክራይቴሪያ ሳያይ እንደ ኃጢአት አልከፈለም ማለት ከኃጢአቱ ጋር ያለው አግሪመንት አይደለም። አብሮት ምስራቅ ከምዕራብ እንደሚርቅ ምስራቅና ምዕራብ ሊገናኙበት የሚችሉበት ምንም ሩም እንደሌለ እንዲሁ ኃጢአታችንን ከኛ ማራቅ ማለት ነው። ሊከፍለንና ሊያደርግልን ሲፈልግ እንደ ኃጢአታችንና እንደ በደላችን አለማድረጉ ከኃጢአታችን ጋር ያለው አግሪመንት አይደለም። ይልቁንም ኃጢአታችንን በተመለከተ ከኛ ጋር እንዳንደራረስ ምስራቅ ከምዕራብ እንደሚርቅ እንዲሁ ማራቅ ይፈልጋል። ጠላት ግን እኔ ኃጢአተኛው ብለው ህይወታቸውን በሙሉ በህይወታቸው ላይ ስንፍናን እያወጁ እንዲናገሩ አድርጎ ያወጁትን አዋጅ ያስኖራቸዋል። ሰው ጻድቅ ነኝ ብሎ ለመናገር ይሸማቃል። እግዚአብሔር ቃል እኛ በእርሱ ሆነን እግዚአብሔር ጽድቅ ነው፣ እሱ ስለኛ ኃጢአት ሆነ የሚል ቃል አለ። እሱ ስለኛ ኃጢአተኛ ነኝ ስለላፈረው ነው። እኛ ስለሱ ጻድቅ ነን ብለን መናገር የምናፍርበት ምክንያት ስለምንከሰስ ነው። እግዚአብሔር አምላክ ትላንትም ዛሬም ነገም ኃጢአትን ይጠላል። የመጨረሻ ግቡም ደግሞ ምስራቅ ከምዕራብ እንደሚርቅ እንደማይገናኝ እስከማንገናኝ ድረስ እኛና ኃጢአት መካከል ጋብ ማድረግ ነው እግዚአብሔር አላማ። ይህን የሚረዱ ሰዎች፣ ይሄ የገባቸው ሰዎች በእግዚአብሔር ፊት አንደኛ እንደ ኃጢአታቸው እንደማያደርግባቸው እንደ በደላቸው እንደማይከፍላቸው ያውቁና ከዛ በኋላ ግን እግዚአብሔር እዛ ጋር በዛ ልክ አልከፈለኝምና በዛው ልቀጥልበት የሚሉ ሳይሆኑ እንደ ኃጢአቴ ሳያደርግብኝ እንደ በደሌ ሳይከፍለኝ ሕይወቴን የባረከንን ጌታ እንደ ዓላማው ምስራቅ ከምዕራብ እንደሚርቅ ከኃጢአት ጋር ተራርቄ ለመኖር ጨክናለሁ የሚያሰኝ ያ ይሄኛው ሰፋ ያለ ሀሳብ ነው። ግን እስቲ እግዚአብሔር ፊት በዚህ ማለፍ ይችላል። ሲደመድመው አባት ለልጁ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል። ሃሌሉያ! ይራራል እግዚአብሔር። ሰው ላይራራ ይችላል፣ እግዚአብሔር ይራራል። ሰው ርኅራኄ ላያሳይ ይችላል፣ እግዚአብሔር ግን ርኅራኄ ያሳያል። ሰው ርኅራኄን ቢያሳይ እንደ ሰውነቱ ማድረግ የሚችለውን ያለው ከርኅራኄ የተነሳ የሚያደርገው። እግዚአብሔር ሲራራ ግን የአቅም ችግር የለበትም፣ የጉልበት ችግር የለበትም፣ የአቅም ችግር የለበትም፣ የኃይል ችግር የለበትም። ለራራው ነገር አንዳች ነገር ማድረግ ይችላል። እስቲ ይራራልኛል በሉ። እስቲ ይራራልኛል፣ ለኔ ይራራል፣ ላንተ ይራራል፣ ላንቺ ይራራል፣ ለኛ ይራራል። ክብር ለኢየሱስ ይሁን።
የርኅራኄ ሁሉ አምላክ እግዚአብሔር ይራራልናል። ሃሌሉያ።